በቀን ውስጥ የምንጠቀመው ነገር ግን ታምራዊ ኃይል እንዳለው የማናውቀው አንድ ምስጢራዊ ነገር አለ። በጥንታውያን ግብፃውያን ዘንድ እንደ ወርቅ ይቆጠር የነበረ የፒራሚድ ገንቢዎች ጉልበት ለማደስ በግዴታ ይመገቡት የነበረ ዛሬ ደግሞ በዘመናዊ ሳይንስ የተፈጥሮ አንቲባዮቲክ ተብሎ የተመሰከረለት ነው። ወቅታዊ ጥናቶች እንደሚያሳዩት ነጭ ሽንኩርት አንዳንድ ትክክለኛ የጤና ጠቀሜታዎች እንዳሉት፣ ለምሳሌ ከጉንፋን መከላከያ እስከ ደም ግፊትን እና የኮሌስትሮል መጠንን ለመቀነስ ያስችላል። ነጭ ሽንኩርት ሙሉ በሙሉ ቅርንፉድ፣ ለስላሳ ፓስታ፣ ዱቄትና ተጨማሪ ምግብን ጨምሮ በተለያዩ መልኮች ሊመጣ ይችላል። ነጭ ሽንኩርት የምግብን ቃና ለመጨመር ጥሩ መንገድ ሊሆን ቢችልም የደም መፍሰስ ችግር ያለባቸው ወይም ደግሞ ደም ማቅጠኛ መድኃኒት የሚወስዱ ሰዎች የነጭ ሽንኩርትን አወሳሰድ ከመጨመራቸው በፊት ከሐኪም ጋር መነጋገር አለባቸው። ምግብ መድኃኒት ይሁን መድኃኒትም ምግብ ይሁን ይላሉ ብዙ ጊዜ የምዕራባውያን ሕክምና አባት ተብሎ የሚጠራው የጥንታዊ ግሪክ ሐኪም ሄሮዳተስ ታዋቂ ቃላቶች ናቸው። ነጭ ሽንኩርትን ለተለያዩ ሕክምና ሁኔታዎች የምታዘዝ ሳይንስም ከእነዚህ ጠቃሚ የጤና ውጤቶች ውስጥ ብዙዎቹን አረጋግጧል። ብዙዎቻችን የምናውቀው ለምግብ ማጣፈጫነት ብቻ ነው። ነገር ግን በየቀኑ አንድ ፍንካች ነጭ ሽንኩርት መብላት በሰውነታችን ውስጥ ምን አይነት አስደናቂ ለውጥ እንደሚያመጣ ያውቃሉ? ከካንሰር መከላከያ እስከ ልብ ጤና 5 ታላላቅ የጤና ጥቅሞችን ዛሬ ይዘንላችሁ ቀርበናል። ቻናላችን ጤና ቲፕ አዲስ እንደመሆኑ መጠን የጤና መረጃ ለሁሉም ተደራሽ ለማድረግ የእናንተ ትብብር ያስፈልገዋልና ቪዲዮውን ላይክ፣ ለወዳጅ ጓደኞቻችሁ ሼር አድርጉላቸው። የእናንተ ላይክ ይህ መረጃ ለሌላው ደርሶ ለሰው ልጅ ውድ የሆነውን ጤናውን እንዲጠብቅ ትልቅ አስተዋጽኦ አለው። ብዙ ሰው ባለማወቅም ሆነ በመረጃ እጥረት ብዙ ዋጋ ሳይከፍል በቀላሉ ቤት ውስጥ በሚገኝ ነገር በመጠቀም ጤነኛ፣ ረጅም፣ ደስተኛ ሆኖ እንዲኖር ያደርጋል። በተለይም ቁጥር 1 ላይ የምነግራችሁ ጥቅም ጤናችሁ ላይ ፋና ወጊ ለውጥ የሚያመጣና 90% የሚሆነው ሰው ደግሞ የማያውቀው ታላቅ ምስጢር ነው። ከ5 ጀምሮ ወደ ቁጥር 1 ደረጃ በደረጃ እወርዳለሁ። ከቪዲዮ መጨረሻ አብራችሁ ሁኑ እንዳያመልጣችሁ። ቁጥር 5 ላይ የተቀመጠው የተፈጥሮ በሽታ መከላከያ ወይም ዘ ኢሚዩን ቦስተር ሲሆን ነጭ ሽንኩርት የሰውነታችን የበሽታ መከላከያ አቅም እንደ ጦር ጋሻ የመገንባት አስገራሚ ብቃት አለው። ለዚህ ደግሞ ዋነኛ ምክንያት ነጭ ሽንኩርትን ስንቀጠቅጠው ወይም ስናኝከው የሚፈጠረው አሊሰን የተባለው ድንቅ ውህድ ነው። ይህ ውህድ ኃይለኛ የጸረ ባክቴሪያ ወይም አንቲባክቴሪያል እና የጸረ ቫይራል ወይም አንቲቫይራል ባህሪ አለው። ሳይንሳዊ ጥናቶች ምን ይላሉ? በትልቅ የሕክምና ጥናት ላይ የተረጋገጠው በየቀኑ ነጭ ሽንኩርትን የሚመገቡ ሰዎች በጉንፋንና በሳል የመያዝ ዕድላቸው በ63% ይቀንሳል። ቢታመሙ እንኳ የማገገም ፍጥነታቸው ከተራው ሰው በ70% የፈጠነ ይሆናል። ስለዚህ በተለይ በወቅት መለዋወጥ ወቅት የሚያመጡ በሽታዎችን ለመከላከል ውድ የሆኑ መድኃኒቶችን ከመውሰድ ይልቅ በየቀኑ ጠዋት በጥሬው ወይም በምግብ ውስጥ አዘውትሮ መጠቀም ተፈጥሯዊና ፍጹም አስተማማኝ መፍትሄ አለው። በጥንት ታሪክ ሰዎች የታመነውን ነጭ ሽንኩርት ለጤናና ለመድኃኒትነት ባህሪያቱን በሰፊው ይጠቀሙበት ነበር። የሳይንስ ሊቃውንት የነጭ ሽንኩርት ቅርንፉድ ሲቆርጡ፣ ሲደቁ ወይም ሲያኝኩ የሰልፈር ውህደት በሚፈጥረው አብዛኛው የነጭ ሽንኩርት የጤና ጠቀሜታዎች እንደሆኑ ያውቃሉ። ምናልባትም በጣም የታወቀው ውህድ አሊሰን የሚባለው የታመነ ምንጭ ነው። ይሁን እንጂ አሊሰን በአዲስ ነጭ ሽንኩርት ውስጥ ከቆረጡ ወይም ደግሞ ከጨፈጨፉ በኋላ በአጭር ጊዜ ውስጥ ብቻ የሚገኝ ያልተረጋጋ ውህድ ነው። ሌላው በነጭ ሽንኩርት የጤና ጥቅም ላይ ሚና የሚጫወተው ውህድ መካከል ዳይለን ዳይሳልፋይድ እና ኤስ-አላይን ክሪስታይን ይካተታሉ። በነጭ ሽንኩርት ውስጥ የሚገኙ የሰልፈር ውህዶች ከምግብ ቱቦ ወደ ሰውነት ይገባሉ። ከዚያም በመላ ሰውነት ላይ ይጓዛሉ፣ ጠንካራ ባዮሎጂካል ተጽዕኖም ይፈጥራሉ። በቁጥር 4 ላይ የተቀመጠው ደግሞ የደም ግፊትን ማስተካከል ነው፣ ብለድ ፕሬሸር ሬጉሌሽን ማለት ነው። በቁጥር 4 ላይ የምናገኘው ጥቅም በዓለም ላይ በሚሊዮን የሚቆጠሩ ሰዎችን ሕይወት እየቀጠፈ ላለው ጸጥተኛ ገዳይ ወይም ለደም ግፊት በሽታ ፍቱን መፍትሄ መሆኑ ነው። ለደም ግፊት፣ ለልብ ድካምና ለስትሮክ ዋና መንስኤ ነው። ነጭ ሽንኩርት በውስጡ ባለው የሰልፈር ውህድ አማካኝነት የደም ቧንቧዎችን ዘና እንዲሉና እንዲለጠጡ ያደርጋል። ይህ ሲሆን ደም በሰውነታችን ውስጥ ያለምንም መጥበብና ጫና በነፃነት እንዲዘዋወር ያደርጋል። አንዳንድ ጥናቶች እንደሚያሳዩት ከፍተኛ የደም ግፊት ያለባቸው ታካሚዎች በየቀኑ የተወሰነ መጠን ያለው ነጭ ሽንኩርት ምርት ሲወስዱ ልክ እንደ ሕክምና የጸረ ግፊት መድኃኒቶች እንደ አቴኖሮል ሁሉ የደም ግፊታቸውን ዝቅ የማድረግ አቅም እንዳለው አረጋግጠዋል። መድኃኒት በባህሪው የጎንዮሽ ጉዳት ወይም ሳይድ ኢፌክት ሊኖረው ይችላል። ነጭ ሽንኩርት ግን ሙሉ በሙሉ ተፈጥሯዊ ስለሆነ ከእነዚህ እንከኖች ነፃ ነው። እንደ የዓለም ጤና ድርጅት ታማኝ ምንጭ ከሆነ እንደ ልብ ድካምና ስትሮክ ያሉ የልብ የደም ቧንቧ በሽታዎች ከማንኛውም በሽታዎች በበለጠ ለሞት ይዳርጋሉ። ከፍተኛ የደም ግፊት በእነዚህ በሽታዎች ሊመሩ ከሚችሉ በጣም ተጠቃሽ ምክንያት አንዱ ነው።
በ2020 በተደረገ ጥናት ግምገማ የታመነ ምንጭ እንዳመለከተው የነጭ ሽንኩርት ተጽዕኖ ከፍተኛ የደም ግፊት ባለባቸው ሰዎች ላይ የደም ግፊትን ይቀንሳል። ተመራማሪዎች ይህንን ከ16 እስከ 40% ዝቅተኛ የልብና ደም ስር ወይም ካርዲዮቫስኩላር ክስተቶችን የመጋለጥ ዕድላቸው ዝቅተኛ እንደሆነ ያስቀምጣሉ። ትንታኔው የነጭ ሽንኩርትን ተጽዕኖ ከእያንዳንዱ የደም ግፊት መድኃኒቶች ጋር በተመሳሳይ ነው፣ ነገር ግን አነስተኛ የጎንዮሽ ጉዳት እንዳለው አስቀምጠዋል። በቁጥር 3 ላይ የተቀመጠው የኮሌስትሮል መጠንን መቀነስና የልብ ጤናን መጠበቅ ነው። በሰውነታችን ውስጥ ሁለት አይነት ኮሌስትሮሎች አሉ፣ ጥሩና መጥፎ። መጥፎ ኮሌስትሮል ሎው ዴንሲቲ ሊፖፕሮቲን ወይም ኤልዲኤች ሲሆን በደም ቧንቧ ውስጥ በመከማቸት ደም ወደ ልብ እንዳይደርስ ይዘጋል። ነጭ ሽንኩርት ይህንን መጥፎ ኮሌስትሮል የማጥፋት ልዩ ተጽዕኖ አለው። በየቀኑ ነጭ ሽንኩርትን መመገብ መጥፎ ኮሌስትሮልን ወይም ሎው ዴንሲቲ ሊፖፕሮቲንን ከ15 እስከ 50 በመቶ ዝቅ እንደሚያደርግ የተለያዩ ክሊኒካል ጥናቶች አረጋግጠዋል። የሚገርመው ግን በሰውነታችን እጅግ ጠቃሚ የሆነውን ጥሩ ኮሌስትሮል ወይም ሃይ ዴንሲቲ ሊፖፕሮቲንን ምንም አይነት ጉዳት አያደርስበትም። ስለዚህ ልባችን ያለ ምንም ጭንቀት ለረጅም ዓመታት እንድትመታ ከፈለጋችሁ ነጭ ሽንኩርትን የዕለት ተዕለት አመጋገባችሁ አካል አድርጉት። እንደ አውሮፓውያን አቆጣጠር በ2016 ጥናት መሰረት የነጭ ሽንኩርት ማሟያዎች ወይም ተጨማሪ ጥቅሙ ከ2 ወር በላይ መውሰድ የሎው ዴንሲቲ ሊፖፕሮቲን ወይም መጥፎ ኮሌስትሮል በ10% ሊቀንስ እንደሚችል አስቀምጠዋል። ተመራማሪዎች ይህ ተጽዕኖ በትንሹ ከፍ ያለ የኮሌስትሮል መጠን ባላቸው ሰዎች ላይ ነው ያደረጉት። ነገር ግን ነጭ ሽንኩርት ሌላው ለልብ በሽታ ተጋላጭነት በሆነው እንደ ትራይግላሰራይድ መጠን ላይ ተመሳሳይ ተጽዕኖ ያለው አይመስልም። ሌላኛው ቁጥር 2 ላይ ተቀምጠው የአእምሮ መርሳት ወይም አልዛይመር በሽታን መከላከል ነው። ብዙ ሰው ትኩረት የማይሰጠው ነገር ግን እጅግ ወሳኝ የሆነው የአእምሮ ጤና ነው። እድሜያችን እየገፋ ሲሄድ አእምሯችን የማስታወስ ብቃቱ እየቀነሰ ይሄዳል። ይህም እንደ አልዛይመር፣ ዲሜንሺያ ወደ መሳሰሉት ከባድ በሽታዎች ሊያመራ ይችላል። ይህ የሚሆነው የኦክሲዳቲቭ ስትሬስ የሚባለው የሴሎች መመረዝ ምክንያት ነው። ነጭ ሽንኩርት ግን እጅግ ከፍተኛ የሆነ አንቲኦክሲዳንት ይዟል። እነዚህ አንቲኦክሲዳንቶች የአእምሮ ሴሎችን እንዳያረጁ፣ እንዳይመረዙ፣ እንዳይሞቱ ይከላከላል። ስለዚህ የአእምሮ መስራት አቅምን ይጨምራል፣ ትኩረትን ይስላል፣ እንዲሁም የዕድሜ መግፋትን የሚያመጡ የጭንቅላት በሽታዎች በከፍተኛ ደረጃ ይከላከላል። አእምሯችሁ ሁልጊዜ ወጣትና ንቁ እንዲሆን ነጭ ሽንኩርት ፍጹም ምርጫ ነው። አንድ በእንስሳቶች ላይ በተደረገ ጥናት እንደሚጠቁሙ ደግሞ በነጭ ሽንኩርት ውስጥ የሚገኘው አሊሰን የእውቀት ማሽቆልቆልን ለመከላከል ይረዳል። ቁጥር 1 ላይ የተቀመጠው ረጅም ዕድሜ መኖርና የሰውነት መርዛማ ነገሮችን ማስወገድ ነው። 90 በመቶ የሚሆነው ሰው ትኩረት የማይሰጠው ነገር ግን የነጭ ሽንኩርት ትልቁ ታምር ሰውን ከመርዝ ማጥቃትና ዕድሜውን ማራዘም ነው። በዕለት ተዕለት ሕይወታችን ከምንበላው ምግብ፣ ከምንጠጣው ውሃ፣ ከምንተነፍሰው አየር ውስጥ በርካታ ከባድ ብረቶች ወይም ሄቪ ሜታል ለምሳሌ እንደ ሊድ ያሉ መርዞች ወደ ሰውነታችን ይገባሉ። እነዚህ መርዞች በጉበታችንና በሌሎች የአካል ክፍሎቻችን ላይ ከባድ ጉዳት ያመጣሉ። በአንድ የጥናት ተቋም ውስጥ በባትሪ ፋብሪካ ውስጥ የሚሰሩና ለሊድ መርዝ ለተጋለጡ ሰራተኞች ላይ ምርምር ተደረገ። ለጥቂት ሳምንታት ነጭ ሽንኩርት እንዲመገቡ ከተደረገ በኋላ በደማቸው ውስጥ ያለው መርዛማ ንጥረ ነገር በ19% ቀንሷል። ይህም ከተለመዱት የሕክምና መድኃኒቶች በላይ ውጤታማ ሆኖ ተገኝቷል። ነጭ ሽንኩርት የአካል ክፍሎቻችን በተለይም ጉበታችን ከመርዝ ስለሚያጸዳ ሰውነታችን ሳይታመም እና ሳያረጅ ለረጅም ዘመን እንዲኖር ያደርጋል። በጥንታውያን ዘመን ረጅም ዕድሜ ለመኖር እንደ ምስጢራዊ መድኃኒት ይወስዱት የነበረው ለዚህ ነው። በተጨማሪም ነጭ ሽንኩርት ለካሎሪ የሚያስደንቅ ውጤት አለው። አንድ ቁርንፉድ ወይም 3 ግራም ገደማ ነጭ ሽንኩርት 4.5 ካሎሪ፣ 0.2 ግራም ፕሮቲን እና 1 ግራም ካርቦሃይድሬት ይይዛል። እንዲሁም ነጭ ሽንኩርት ለተለያዩ ንጥረ ነገሮች ጥሩ ምንጭ ነው። ለምሳሌ ማግኒዚየም፣ ቫይታሚን ቢ6፣ ቫይታሚን ሲ፣ ሴሊዮን የመሳሰሉት እንዲሁም ለሌሎች የተለያዩ የንጥረ ነገሮች መጠንን ይይዛል። የጥንት ስልጣኔዎች ድካምን ለመቀነስ፣ የሰራተኛን የሥራ አቅም ለማሻሻል ነጭ ሽንኩርትን ይጠቀሙ ነበር። በቅርብ የ2023 ጥናት የታመነ ምንጭ ነጭ ሽንኩርት በ40 ኪሎ ሜትር ጊዜ ሙከራ ውስጥ የብስክሌት ነጂዎች አፈጻጸም አላሻሻለም ብሏል። ነገር ግን በአካል ብቃት እንቅስቃሴ ጋር በተያያዘ ኦክሳይድ ውጥረትንና የጡንቻ መጎዳትን ቀንሷል። ጥቂት የቅርብ ጊዜ ጥናቶች ነጭ ሽንኩርት በአጥንት ጤና ላይ በተለይም ሴቶች ላይ ያለው ተጽዕኖ አረጋግጠዋል። በ2017 የታተመ የክሊኒካል ውጤት ሙከራ ነጭ ሽንኩርት ወደ ኦስቲዮፖሮሲስ የሚመራውን የኦክሳይድ ውጥረትን እንደሚቀንስ ያሳያል። ሌላው በ2018 ጥናት እንዳመለከተው ለ12 ሳምንታት ነጭ ሽንኩርትን ተጨማሪ ምግቦች ወይም 1 ግራም በቀን የጉልበት ኢንተርፕራይተስ እና ወይም ከመጠን በላይ ውፍረት ባላቸው ሴቶች ላይ ህመምን ይቀንሳል። ምልክቶቹን በመቀነስ በቀን 3 ጊዜ ነጭ ሽንኩርትን ዲፔንሲሊን የተባለውን መድኃኒት እንኳን በልጧል። ነጭ ሽንኩርት እንደ መጥፎ የአፍ ጠረን ያሉ አንዳንድ አሉታዊ ጉዳቶች እንዳሉት ይታመናል። አንዳንድ ሰዎች ለነጭ ሽንኩርት አለርጂ ናቸው።
ብዙ ሰዎች ነጭ ሽንኩርትን እንደ ምግብ አካል አድርገው ሲመገቡ፣ አንዳንድ ሰዎች ደግሞ በባዶ ሆድ መመገብ ከጤና ጋር ተያይዞ ያለውን ጥቅም እንደሚያሻሽል ያምናሉ። ይሁን እንጂ ነጭ ሽንኩርት በባዶ ሆድ መመገብ ተጨማሪ ጥቅሞችን ያስገኛል የሚል ለማረጋገጥ ተጨማሪ ጥናት ያስፈልጋል። እንግዲህ ተመልካቾቻችን ይህን ሁሉ ድንቅ ጥቅም የያዘውን ነጭ ሽንኩርት ዛሬውኑ በቤታችሁ መጠቀም ለመጀመር ምን ይጠበቃል? አንድ ትንሽ ምክር ልስጣችሁ። ነጭ ሽንኩርቱን ስትጠቀሙ ከትፋችሁ ወይም ቀጥቅጣችሁ ከ10 እስከ 15 ደቂቃ ቆዩት። ምክንያቱም ያ ጠቃሚው አሊሰን የተባለው ውህድ እንዲለቀቅና ሙሉ ጥቅሙን እንድታገኙ ይረዳል። ለዛሬ ያዘጋጀንላችሁ መረጃ ይህን ይመስላል። እናንተ ነጭ ሽንኩርቱን ትወዳላችሁ? በብዛት የምትጠቀሙት እንዴት ነው? ሀሳባችሁን በኮሜንት ስር አስፍሩልኝ። ቻናሉ አዲስ ስለሆነ ቪዲዮውን ለሁሉም ተደራሽ ለማድረግ ላይክ ማድረጉ እንዳትረሱ። ለወዳጅ ጓደኞቻችሁም ሼር አድርጉላችሁ። እንዲህ ያለውን ጠቃሚ የጤና መረጃ ሁል ጊዜ እንዲደርሳችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ቆይታን ተመኘው።